የመሰረቅ እድል ነው። ይሄ ቀላል ነገር አለ። የሌላውንም አይምሮ ወደ እውነተኛው መንፈስ መስረቅን የራስንም አይምሮ ደግሞ ለሚፈለገው ሰማያዊ ዓለም መሰረቅን ያመለክታል። በዛ መልክ ነው ዳሰሳውን ስለ እኮት አይምሮ የምናየው። እኮት አይምሮ የሚቆም ትምህርት አይደለም። ሌሎች ትምህርት ሃይማኖት እያለ ሊቀጥል የሚችል ትምህርት ነው ማለት ነው። በዛ መልክ ነው እንግዲህ ዓለም እንደ ሸማኔ መወርወሪያ እየፈጠነች እየሮጠች ወደ ፍጻሜዋ ለመድረስ እየተገባደደች ትገኛለች። ይሄ የታወቀ ነው። ሰዓቱ ሁሉ ዘመኑ ሁሉ የሚፈጥንበት ምክንያት ብሎ እንዳይመስላችሁ ቀኖቹ ያጥሩ ዘንድ ግድ ስለሆነ እየፈጠኑ ነው ያለ። ስለዚህ እነዚያ መፈጠን ደግሞ የዓለም የማለፍ ምልክቶች መሆናቸው ግልጽ ነው ማለት ነው። ስለዚህ ነው ታዲያ እንደዛ ከሆነ ደግሞ ብዙ በመጽሐፍ ቅዱስ የተነገሩ የትንቢት ቃላት አሉ። ለምሳሌ የሐሳዌ መሲህ አመጣጥ ተነግሮናል። ያ አሁን ወደ መጋረጃ ወይም ወደ መነሻው እየደረስን ይመስላል። ታዲያ ያንን ሐሳዌ መሲህ ለማገልገል ገና ሚዜዎቹ ተጠርተው ተዘጋጅተው ቁጭ ብለዋል። ስለዚህ የሐሳዌ መሲህ ሚዜ ላለመሆን አሁን አይምሮን መጠበቅ አስፈላጊ ይሆናል ማለት ነው። አያችሁ። ስለዚህ ወደዚህ